አሰላሙ አለይኩም ወራህመቱላህ በረካቱ። ውድና የተከበራችሁ የከድር ዩቲዩብ ተከታታዮች ሰላም ብያለሁኝ። አዲስ ለሆናችሁ ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቱን እየተጫናችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁኝ። አልሐምዱሊላህ ዛሬ የማያልፍ የለምና ቤቴ ተጀምሮ ነበር የቀረው። ዛሬ በዚህ መልኩ ጽድት ባለ ኮርኒስና ፊኒሽንግ እያሰራሁኝ እንግዲህ እንደዚህ እያማረበት እየተብረቀረቀ ብቅ ብሏል። እንዲሁም ማሰራት የምትፈልጉ ምርጥ ባለሙያ የኔን የሚሰሩ ሰዎች አሉና እሳቸውን ማናገር ከፈለጋችሁ እኔን አናግሩኝ። ቤታችሁን እንደዚህ ጀምራችሁ የነበራችሁ እህት ወንድሞች ካላችሁ በዚህ መልኩ አሳምረው ፏ ብትን አድርገው ያስረክቧችኋልና እኔም እንግዲህ ገና ኮርኒሱን ምናምን ነገር እያዘጋጁ ነው። ቀጣይ ደግሞ ኢንሻአላህ ጨርሰው ምናምን ነገር ረካክበው አሳያችኋለሁ ኢንሻአላህ። ይሄ እንግዲህ እንደምታዩት በጨለማ ምናምን ነገር ቪዲዮ የሰሩት ነው። ጅም ላይት ምናምን ነገር አድርገውበት በዚህ መልኩ ቦግልም የሚያደርጉት ገና ግድግዳው ምናምን ነገር ይቀራል። ቀጣይ ደግሞ ግድግዳው ምናምን ነገር አልቆ አምሮበት አሸብርቆ ቀጣይ ማሳያችሁ ይሆናል ኢንሻአላህ በአላህ ፈቃድ። አሁን ላይ በዚህ መልኩ እንደዚህ እያደረጉት ነው። እና እሳቸውን የምትፈልጉ ቁጥራቸው የት ነው ማሰራት እንፈልጋለን ካላችሁ ደግሞ እኔን አናግሩኝ። እዚህ ጋር ደግሞ ሁሉም የተለያየ ነውና የእቃ ቤት በዚህ መልኩ ዲዛይን አሰርቻለሁኝ። ቀጣይ እንደገና ደግሞ የልጆች ክፍል ምናምን ነገር የሚባል አለ። ኢንሻአላህ ወደፊት ያኔ ታሳቢ አድርገን እንወልዳለን በሚለው ስለሆነ እቺ እቃ ቤቷ ናት ብያችኋለሁ። ገና መብራቷ ምናምን ነገር መካከል ላይ ብቻ ነው የተደረገው። ዙሪያውን ይደረግበታል እና ሲያለቅ ምናምን ነገር መብራቱም ሲረከብ ሁሉም ነገር ደስ በሚል ይሆናል። ቀጣው ደግሞ የልጆች ክላስ ያልኳችሁ በዚህ መልኩ አሸብርቃ ፏ በትን አድርገው ሰርተዋታል። ማሻአላህ ተባረከ ረህማን። ያው እንወልዳለን ብለን ስላሰብን እንግዲህ ለልጆቻችን ቀርመን ክላሳቸውን እያዘጋጀንላቸው ነው። ማሻአላህ እዚህ ጋር ደግሞ ይሄ ኮሊደር ይባላል። ከበር በዛኛው በር መውጫ እዚህ ጋር ደግሞ ምን ይመስላችኋል? ይሄ የሚታያችሁ የውዷ ባለቤቴና የኔ ክላስ ነው። ኢንሻአላህ ወደፊት በቅርቡ ሰርጋችንን ማሰማችኋለሁኝና የኔና የሷ መኝታ ክላስ ነው እላችኋለሁ። እንደሚማቻችሁ ተስፋ አለኝ። ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ